እንደው እግራችሁን ጨፍልቆ እዛው እያሸ ይቅርታ ቢላችሁስ ትቀበላላችሁ? ከይቅርታው በፊት መጀመሪያ እግርህን ከእግሬ ላይ ምን በል አንዛ። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ሲል እኮ ገና ሚስማሩ ከእጁ አልወጣም። ገና እኮ ችንካሩ እኮ ውስጡ ነው ያለው፣ ሰውነቱ ውስጥ ነው ያለው። ገና እኮ የእሾህ አክሊሉ ልቡ ድረስ እያመመው ነው። ቁስሉ ሳይደርቅ ሚስማሩ ሳይነቀል የሚያደርጉትን አያውቁምና ምን በላቸው አለ? ይቅር በላቸው። ይቅር ይበለን አምላካችን። በጣም ትልቅ እኮ ነው። እኛ እኮ ቂመኞች ነን። ገና ተበድሎ ሳይጨርስ ነው እሱ ይቅርታ የለመነው። እኛ እኮ የዛሬ 10 ዓመት የተበደልነውን እስካሁን እንረሳዋለን። የወጋ ቢረሳ ይኸው ታውቁታላችሁ። የወጋ ቢረሳ ተወግቶ የረሳው ክርስቶስ ብቻ ነው። ገና ሚስማሩ ከእጁ ሳይወጣ እኛ ሲቆይ የረሳውን ለመሰለ እያልን የዛሬ ስንት ዓመት በደል እየቆፈርን እያወጣን እንጣላለን። ክርስቶስ ግን የሚያደርጉትን አያውቁም ይቅር በላቸዋል። ይህን ሲል ሲሰማው ወንበዴው እሱ እንደዚህ እያሰቃዩት ለሚያሰቃዩን ለመነ። እኔ የሰው ደም ሳፈስ የኖርኩኝ ምን አይነት ሰው ነኝ ብሎ ራሱን ጠላ፣ ተጸጸተ። ስለዚህ ወደ ጌታ ዞር ብሎ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ አለ ይላል ቅዱስ ዮሐንስ አፈወርቅ። ሶስተኛው አባት ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ደግሞ ኧረ እኔ አይመስለኝም፣ እንደ የጌታም ንግግር ብቻ አይመስለኝም፣ ደግሞ ፀሐይንም አይቶ ብቻ አይመስለኝም ይላል። ይህ ሰው የተሰቀለው ከጌታ አጠገብ ነው። የክርስቶስ ጥላ ያረፈው ይህ ወንበዴ ላይ ነው እና ጌታ ሆይ ይህ ወንበዴ የተመለሰው ጥላህን አሳርፍህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። ስለዚህ ምን አለ? ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ? አስበኝ። እባክህ በመንግስትህ አስበኝ፣ ኃጢአቴን አታስብብኝ፣ እኔን ግን አስበኝ። የይቅርታህን የቸርነትን ስራ ስራልኝ። መንገደኛ እንኳን አብሮ የተጓዘ ከሆነ አብሮት የተጓዘን ሰው አይረሳም አይደል ወይ? በመስቀል መንገድ ላይ አብሬህ ነበርኩኝ፣ እባክህ በመንግስት አስታውሰኝ። ያ ከቀኜ ተሰቅሎ የነበረው ወንበዴ ብለህ አስታውሰህ ምሕረት አድርግልኝ አለ። የዚህን ወንበዴ ጸሎት ለሁላችን ያድርግልን። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ? አስበኝ። ይገርማችኋል። ይህ ወንበዴ ጌታ ሆይ በመንግስት አስበኝ ሲል ከጎኑ ያለው ጓደኛው ግን ምን ይላል? አንተ ክርስቶስ ከሆንክ ራስህንም እኛንም ምን በል አድን። እግዚአብሔር ያሳያችሁ። እነዚህ ሁለት ወንበዴዎች አብረው ነው ሲዘርፉ የኖሩት፣ አብረው ነው ሲሰርቁ የኖሩት። አብረው ግን ንስሐ መግባት አልቻሉም። አሁን ትልቁ ችግሩ አብረን ኃጢአት እንሰራለን እና እንጠጣ ተባብለን አብረን እንሰክራለን እና እንጨፍር ተባብለን አብረን እንዘሙታለን እና መነዝራለን እና ንስሐ እንግባ የሚል ግን ጓደኛ የለም እና ወደ እግዚአብሔር እንመለስ የሚል የለም። አብሮ መበደል አይደለም ጓደኝነት፣ አብሮ ንስሐ መግባት። መከረው። አንተ በዚህ ፍርድ ላይ ያለህ እግዚአብሔርን አትፈራው? እኛ ስላደረግነውን የሚገባንን ነው የምንቀበለው። እሱ እኮ ክፋት አላደረገም፣ እባክህ እግዚአብሔርን ፍራ ተመለስ እንጂ ብሎ ጓደኛውን መከረ። ለሁላችን አብረን ንስሐ እንግባ የሚል ጓደኛ ይስጠን። አብረን እንበድል የሚል ጓደኛ እጥረት የለም። ይህን መጠጥ አልቀመስከውም እስካሁን ድረስ፣ ኧረ ሞክረው እባክህ፣ ምኑን ኖርኩ ትላለህ ይህን ካላወቅከውማ እያለ ኃጢአት የሚያጓጓ ለኃጢአት የሚያነሳሳ ጓደኛ ሞልቷል። ንስሐ እንግባ የሚል ጓደኛ የለም። እና ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። የቀኝ ወንበዴ የግራ ወንበዴ ግን በቀረችው ሰዓት አምላኩን ተሳደበባት። እስከ ዛሬ የምግባር ኃጢአት ችግር ነበር የነበረበት፣ የሃይማኖት ችግር አድርጎት ሄደ። ተመልከቱ፣ በኃጢአት ላይ ክደት ጨመረበት። እንደዚህ ከመሆን ይሰውረን። አሁን እኛ የግራው ነው የቀኙ ወንበዴዎች ነን? ምዕመናን እስቲ መልሱ። የግራነን የቀኙ ነን? እኔ ቀላል ጥያቄ ልጠይቃችሁ። አሁን እዚህ አጥቢያ ያላችሁ ምዕመናን እዚህ እንደተሰበሰባችሁ እንደው በአውቶቢስ አብረን ሰብሰብ ብለን ወደ ግሸን ማርያም ወይ ወደ አክሱም ጽዮን ብንሄድ ደስ ይላችኋል አይላችሁ? አይላችሁ? ይላችኋል። እንደው እንበልና ምሳሌ ነው፣ አይዟችሁ እንዳትፈሩ። እንደው በአንድ አውቶቢስ ተሳፍረን እየሄድን መኪናው ወደ ግሸን እየሄደ ያለ ተራራ ላይ መንገድ ስቶ እንደው ወደ አንድ ወንዝ ወደ አንድ እንደው ባህር ነገር ቢኖር ወደዛ ቢሄድ ሁላችንም መኪናውን ሊጨርሰን እንደሆነ ስለምናስብ እንጮሃለን። ወደ ማን መልሱልኝ? ምን አድርግ ብለን? ግን አልተሳካም። መኪናው ውሃ ውስጥ ገባ፣ ወንዙ ውስጥ ገባ። መስመጥ ጀመርን። ውሃው ወገባችን ጋር ደረሰ። እንጮሃለን። ወደ ማን?
ምን አርግ ብለን ግን አልተሳካም። ውሃው አንገታችን ጋር ደረሰ። 5 ደቂቃ ነው የቀረን። አሁንም እንጮሃለን ወደማ ወደ እግዚአብሔር ምን አድርግ ብለን አድነን። አንድ ሰው እንኳን በመንግስት አስበኝ ብሎ አይጸልይም። እንደው በሰማይ ይቅር በለኝ አይልም። ሁላችንም ሐሳባችን ከዛች ወንዝ ወጥቶ ኑሯችንን ለመቀጠል። ስለዚህ አሁን እኛ የግራው ነን የቀኙ ነን? መልሱልኝ። አዎ የግራው ራስንም እኛንም አድን አለ። የቀኙ ግን ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ። እግዚአብሔር ሁላችንም በመንግስቱ ያስበን። ከወንበዴ የማይጠበቅ ጸሎት ነው የጸለየው። ይህ ሰው ጸሎት ብቻ አዋቂ እንዳይመስላችሁ። ቤተክርስቲያን የወንበዴ ጸሎት ቢሆንም ስራ የሰራ ጸሎት ስለሆነ ቅዳሴ ላይ ተዘከረን እግዚኦ በውስተ መንግስትከ፣ አቤቱ በመንግስት በመጣ ጊዜ ምን በለን አስበን ብላ ቅዳሴ ውስጥ አስገብተዋለች። እንደውም ወደ መጨረሻ ላይ ነው ተዘከረን ነው የሚባለው። ምናልባት እንደ ወንበዴው ዘግይቶ የመጣ ሰው እንቅልፍ ተኝቶ ባለቀ ሰዓት ለሚመጣ ወንበዴ ይጠቅማል ብላ ነው መሰለኝ ቤተክርስቲያን ቅዳሴ ላይ አስገብተዋለች። ይጠቅማል ካለች ወንበዴ ጸሎት ማትተውም። ለዚህ ወንበዴ የተደረገ ምሕረት ለሁላችን ይደረግልን። ይህ ወንበዴ ገነት ገባ። ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። አረ ቆይ ወደ ገነቱ ሳልመልሳችሁ የዚህ ወንበዴ ገድሉ ብዙ ነው፣ ይገርማችኋል። አስገራሚ ሰው ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምሕረቱን መሰከረ። ይህም ብቻ አይደለም ያለው፣ ጓደኛውንም መከረው። አንተ በዚህ ፍርድ ላይ ያለህ እግዚአብሔርን አትፈራም? እኛ እኮ ስላደረግነው የሚገባንን እንቀበላለናል። ምን ማለት ነው? ለተረገመው የመስቀል ሞት የሚያበቃ ኃጢአትን ሰርተናል፣ ይገባናል እኛ አለ። በአጭር ቋንቋ እዚህ መስቀል ላይ የሚያወጣ ኃጢአትን ምን ብለናል አለ? ሰርተናል አለ። ንስሐ ገባ አልገባም? ተናዘዘ ኃጢአቱን በአደባባይ ማለት። 2 በሉ። 3ኛ ጓደኛውን ደግሞ መከረው። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራም አለ። ሌላ ስብከት ምን ያስፈልጋል? የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ፍራ እንጂ ብሎ ጓደኛውን መከረ። እኛስ የሚገባና ሰርተናል ካለ በኋላ ምን አለ? ይህ ግን ምንም ክፋትን አላደረገም። እስኪ ከኔ ጋር በሉ፣ ይህ ግን ምንም ክፋትን ማን ነው ይህ የተባለው? ማን ነው? ክርስቶስ ክፋት አላደረገም ብሎ መሰከረለት። ይገርማቸዋል። ዓርብ ዕለት ክርስቶስ ምንም ክፋት አላደረገም ብሎ የመሰከረ ሰው ነበረ? አልነበረም። አንድ ሰው አልነበረም። አሳና እንጀራ አበርክቶ ያበላቸው ሰዎች አሳና እንጀራ አበርክቶ አበላን እንጂ ምን አጠፋ አላሉ። ከሞት ያስነሳቸው ሰዎች ከሞት አስነሳኝ እንጂ ምን አደረገ አላሉ። ያቺ 12 ዓመት ደም ይፈሳት የነበረች ሴት ደሜን ቀጥ አደረገው እንጂ ምን አደረገ አላለች። አንድ ሰው ለአመል አንድ ሰው መጥቶ ስለ ክርስቶስ ንጽህና የመሰከረ ያ 38 ዓመት ከተኛበት አልጋ ያስነሳው ሰውዬ ካልጋ ያስነሳኝ እንጂ ምን አጠፋ አላለ። ታሞ የተነሳ ፈጣሪውን ረሳ እንደሚባለው። እንደውም ይገርማቸዋል። ሐሙስ ዕለት ክርስቶስ አንድ ጥፊ ቀምሶ ነበር ከመገረፉ በፊት። መቼ መሰላችሁ? ሐሙስ ማታ በሊቀ ካህናቱ ፊት ሸንጎ ቀርቦ እያለ መልስ ሲሰጥ ከወታደሮች መሃል አንዱ መጥቶ አንተ እንዴት ለሊቀ ካህናቱ መልስ ትሰጣለህ ብሎ ክርስቶስን በጥፊ መታው። በጥፊ ሲመታው ጌታ ምን አለ? ለምን ትመታኛለህ አለ ይላል።